የተወለደው በ1966 ዓመተ ምህረት በፍቼ ከተማ ኮማንዶ ተብሎ በሚታወቀው አካባቢ ነው። እናቱ ወይዘሮ ታደለች ቱሉ፣ አባቱ ደግሞ ፖሊስ ገለታ ጅሩ ይባላሉ። ታምራት ገለታ በደርግ ዘመን በመላ ሀገሪቱ የብሔራዊ ውትድርናና ግዳጅ በነበረ ጊዜ እሱም የግዳጅ ዘመቻው አካል በመሆን በውትድርና አገልግሏል። ይሁንና ምክንያቱ ግልጽ ባልሆነ ሁኔታ በ1980ዎቹ መጀመሪያ ላይ ኢህአዴግ መላ ሀገሪቱን ከመቆጣጠሩ ጥቂት ዓመታት በፊት ማለት ነው ከሰራዊቱ ተሰናብቷል። ከተፈናቃይ ወታደሮች ጋር በመሆንም ወደ ትውልድ ቀየው ተመልሷል። የታምራት ወላጅ እናት ባለውቃቢ እንደነበሩ የአካባቢው ሰዎች ይናገራሉ። በፍቼ ከተማ አዋቂ ተብለው ብዙ ተከታዮችም ነበሯቸው ይባላል። ታምራትም ከውትድርና እንደተመለሰ የእናቱ ካዳሚ ሆኖ ሲያገለግል ቆይቷል። ወላጅ አባቱ የቀድሞ መንግስት ፖሊስ ሰራዊት አባል የነበሩ ሲሆን አሟሟታቸውም እጅግ አሳዛኝ እንደነበረ ይገለጻል። በሱ የአጉል መንፈስ እንደሞቱም ይነገራል። አባቱ የእናቱን ጥንቆላና የእርሱን ከዳሚነት አጥብቀው ይቃወሙ እንደነበር፣ በዚህ ሳቢያ ምክንያትም ግልጽ ባልሆነ ሁኔታ በጣም ታመውና ተጎሳቁለው በአልጋ ቁራኛ ተይዘው ሕይወታቸው ማለፉን ጎረቤቶቻቸው በአንድ ወቅት ተናግረው ነበር። ወላጅ እናቱ በተመሳሳይ መልኩ ሕይወታቸው ከማለፉ በፊት አዲስ አበባ መጥተው እንጦጦ አካባቢ ቤት ገዝተው ይኖሩ እንደነበርም ይነገራል። ሴትዮዋን ባዕድ አምልኮ የተቃወሙ የአካባቢው ነዋሪዎች ግን አላስቀምጥ ስላሏቸው ቦታቸውን ለቀው መሄዳቸውም ጭምር እውነት ነው። የታምራት መንፈስ እናቱንም ሳይገድል እንዳልቀረ አንዳንዶች ያምናሉ። መንፈሱ ሰውን ከመምታት ባለፈም ሰውየው ራሱ በአንድ ጊዜ ከ40 በላይ ቦታዎች ላይ መገኘት የሚችልና በሰማይ የሚበርበት ክንፍ ሳይቀር አለው ብለው የሚያምኑ እጅግ ብዙ ተከታዮችም ነበሩት። ታምራት ገለታ ተወልዶ ባደገባት ፍቼ ከተማ ሲኖር በትምህርት ብዙም ያልገፋ ሰው ነበር። ብዙዎች ከአራተኛ ክፍል የዘለለ ትምህርት የለውም ሲሉ፣ ፖሊስ ግን አገኘሁት ያለው መረጃም 8ኛ ክፍል መድረሱን ያረጋግጣል። የጥንቆላ ስራውን ከወላጅ እናቱ የወረሰው ይህ ሰው ጥንቆላን ራሱ የግል ቢዝነስ አድርጎ መስራት ከመጀመሩ በፊት ምንም አይነት ገንዘብ እንደሌለውና በቅርብ የሚያውቁት እንደሚመሰክሩም ከሆነ የለበሰው ልብስ ታጥቦ እስኪደርቅ ቅያሬ የሌለው የታጠበው እስኪደርቅ ድረስ ጋቢ ለብሶ ይቀመጥ የነበረ ሰው ነበር ብለዋል። ይሁንና ግን ይህንን ስራ ከሰራ በኋላም ህይወቱ ሙሉ ለሙሉ ሊለወጥ ችሏል። ይህንን ስራ የጀመረው በዚህ ወር በዚህ ቀን ነው ብሎ ጊዜውን ለይቶ በትክክል መናገር ባይቻልም ከወታደር ቤት ከተመለሰበት ጊዜ ጀምሮ ባለው ጊዜ ግን ለጉዳዩ ቅርብ ሆኗል። ለስራው ሲባል በመለመላቸው አጋፋሪዎቹ አጋዥነት የሰዎችን ሀብት ለራሱ ሰብስቦ ትልቅ የቢዝነስ ኢምፓየር መስርቷል። ልደታ ፍርድ ቤት ፊት ለፊት ሄለን ህንጻ ጀርባ በሚገኘው ቤት በናዝሬትና ፍቼ ከተማ በገነባው ባለ 3 ኮከብ ሆቴል ጀርባ የጥንቆላ ቤቶችን በመመስረት ዘግናኝና አጸያፊ ተግባራትን ሲፈጽም መቆየቱን እሱ ቤት ገብተው የወጡ ብዙ ሰዎች በወቅቱ ሲናገሩ ነበር። በታምራት ድርጊቶች ተጠልፎም ይሁን በሰዎች ተገፋፍቶ ዝናውን ሰምቶም ይሁን በደላሎች ተወትውቶ ብቻ ቤቱ የመጣ ሁሉ የበሩን መግቢያ ሊጋት ግድ ነው። ይህ ውህድ አእምሮን በቀላሉ የሚያስት እንደሆነ ሰዎች ይመሰክራሉ። ወደዚህ ቤት ገብተው ለመውጣት የቻሉትም በኋላ ላይ ውህዱን ከጠጡ በኋላ የታዘዙትን ለመፈጸም ያለማንገራገራቸውን መስክረዋል። ይህ ማንንም ለማታለል ያግዛል። ከታምራት ጋር የገንዘብ አሊያም የሌላ ነገር ንክኪ ያለውና አካሄዱ አደገኛ ለመሰላቸው ደግሞ ሌላ አደገኛ ውህድ ይጨምሩላቸዋል። ይህ አደገኛ ውህድ የአባታችን ትንፋሽ ነውና ማየት አይቻልም በሚል ሰበብ በአጋፋሪዎቹ ጥብቅ ትዕዛዝና ማስፈራሪያ ስለሚሰጥ እንዲጠጣ የተሰጠው ሰው ምን እንደሆነ ሳያይ ጭልጥ አድርጎ እንዲጠጣው ይደረጋል። ከባለሙያዎች እንደተሰማው ከሆነ ይሄኛው ውህድ ሕይወትን ወዲያው አያሳጣም፣ ነገር ግን እዚያው ህመሙን ይጀምራል። የጨጓራ ቃጠሎ፣ የማስመለስና የማስቀመጥ ምልክቶች ያሳያል። ይህን የወሰደው ሰው ስቃዩ ጸንቶበት መጮ ሲጀምር ድቤ ይመታል። ጠንቋዩ ከውስጥ ሆኖ እያጓራ ዛሩ መናገር ይጀምራል። የተደበቀ ነገር ሆድ ውስጥ አለ እያለ ያደነባብረዋል። በህይወቱ ያፌዛል፣ ይቀልድበታል። ከዚያ ቀን ጀምሮ ያ ሰው ከዛ ቤት አይወጣም። ሕክምናም ጸበልም የትም ቢሆን አይሄድም፣ አይፈቀድለትም። በየቀኑ እየመነመነ አቅሙ እየተዳከመ ሄዶ የማይተርፍ መሆኑ ሲረጋገጥ ብቻ ከዚያ ቤት እንዲወጣና ወደ ቤቱ እንዲሄድ ይደረጋል። ያ ሰው አበቃለት ይባልና ቤቱ በደረሰ ጥቂት ጊዜያት ውስጥ ይሞታል። ሰዎች ሊሞቱ ሲሉ እንዲሄዱ የሚደረገው አስከሬን ዛሩን ስለሚያስቆጣው
የመንፈሱ ሰላም የሚያውክ እርኩስ ነገር ተደርጎ ስለሚቆጠር ነው ይባላል። እዛ ቤት በቀጥታም ይሁን በተዘዋዋሪ ሰዎች ተገለዋል። ባልና ሚስት እንዲሰቃዩ ተደርጓል። ሌላው ቢቀር ሀብታም ነጋዴ ሴቶች እርስ በርስ እንዲጣሉና በጠላትነት እንዲተያዩ ይደረጋል። እከሊት ባንቺ ላይ ተንኮል አስባለች እየተባለ አንዷን ጠላቱ አድርጋ እንድታስብ በማድረግም የብዙ ዓመታት የልብ ጓደኛሞች ተለያይተዋል። የሚያሳዝነው ግን የሚበዙት ሴቶች የታምራት የወሲብ ጥቃት ሰለባ መሆናቸው ነው። ብዙ ንብረት ያላት ሴት ባል ቢኖራት እንኳ ጥለሽው ነይ ንብረትሽን ጠቅለለሽ ግቢ ትባላለች። ታምራት ቤት ቡና ፊ ሆና ትከርማለች። ሴቶች ንብረታቸውን ጠቅልለው ሲገቡ ጀማው ይቀበላቸዋል። ንብረታቸውም እዚያው ቀልጦ ይቀራል። ይህ ሁኔታ በአንድ ወቅት ጥያቄ አስነስቶም ነበር። ሚስቱ በታምራት የተወሰደችበት የአንዲት ታዋቂ አርቲስት ባል እዚህ ቤት ችሎት ቆሞ ይጠይቃል። የአባታችን አምላክ ጋብቻን የሚቀድስ ላጡ የሚሰጥ ላጡ የሚለግስ ሆኖ ሳለ እንዴት የሰውን ሚስት የኔ ነች ይላል የሚል ጥያቄ ሲቀርብ ነገሩ የገባው ተአምረኛ ሰው ወዲያው ሌላ ዘዴ በማሰብ ዛሩ የተነሳበት አስመስሎ ማዋራት ይጀምራል። በዚያውም ፈረሴ ነው እንዲህ ያለው ፈረሴን እቀጣለሁ በማለት መንፈሱ እንደተናገረ አስመስሎ አልፎታል። እንግዲህ ተናጋሪው መንፈሱ ፈረሱ ደግሞ ራሱ መሆኑ ነው። ታዲያ ይሄንን ጉዳይ ረዘም ላለ ጊዜ ሲያደርገው የነበረው ታምራት በአንድ ወቅት ጉዳዩ ለፖሊስ ይደርሰዋል። በ1992 ዓ.ም ጀምሮ ነበር ጉዳዩን ሲከናወን የነበረው። ይሁንና ወደ ፖሊስ ይመጡ የነበሩት ክስና አቤቱታዎች ወርቃችንን ተነጠቀን የሚሉ በቂ ማስረጃ ከሌላቸው ሰዎች የዘለሉ እንዳልነበር ነው የፖሊስ ምንጮች የሚጠቁሙት። በሕገ መንግስቱ በግልጽ በተደነገገው መሰረት ማንም ሰው የፈለገውን እምነት የመከተል መብት ያለው መሆኑን የሚረዳው የከተማው ፖሊስ በሰውየው ላይ የሚቀርቡትን ክሶች ከተበደልም ባዮች ሊቀርብለት ባለመቻሉ ጉዳዩ በተራ የወንጀል አይነት ሲታይ ቆይቷል። ይሁንና ከዚያ ጊዜ ጀምሮ እዚያ ቤት ወንጀል ሊኖር ይችላል በሚል ፖሊስ በጥርጣሬ የራሱን ክትትል ሲያደርግ ቆይቷል። በተለያዩ ጊዜያት ገንዘባችንንና ንብረታችንን ተጭበረበረን የሚሉ ሰዎች ሲበራከቱ ግን የከተማው ፖሊስ ወደ ጉዳዩ ይበልጥ ማተኮር ይጀምራል። በወቅቱ ብዙዎቹ ታምራት መብረር ይችላል ሊያዝም አይችልም የሚል እምነት ውስጥ ስለነበሩ አቤቱታቸውን ለፖሊስ ከመንገር በቀር እሱን ለመክሰስ የደፈሩ አልነበሩም። የከተማው ፖሊስ ነገሩን ማጥናትና በጥልቀት መከታተል ሲጀምር ግን እዛ ቤት ከንብረትና ገንዘብ ንጥቂያ የገፋ ከባድ ወንጀሎች እየተፈጸሙ ስለመሆናቸው ፍንጭ ታየ። በዚህ ጊዜ የተበዳዮችና ጠቋሚዎችን መረጃ በመሰብሰብና ከፍርድ ቤት ማዘዣ በማውጣት ፖሊስ በታምራት ገለታ ቤት ላይ ዘመተ። በዚህ ጊዜም እጅግ በጣም ብዙ ግራም ወርቅና ህገወጥ ጦር መሳሪያዎች ቦምብን ጨምሮ ከሰውየውና አባሪዎቹ ጋር በቁጥጥር ስር ዋሉ። ታምራት በፖሊስ ቁጥጥር ስር የዋለው ሚያዝያ ወር መጨረሻ 2000 ዓ.ም ላይ ነበር። ከዚያም ጉዳዩን ሲከታተል ቆይቶ 2001 ላይ የዕድሜ ይፍታህ እስር ሊፈረድበት ችሏል። ይሁንና ከ7 ዓመት በፊት ከእስር መፈታቱ ይታወቃል። መኖሪያውን ግልጽ ባያደርግም በአንዳንድ ፕሮግራሞች ላይ ግን ሲገኝ እንደነበረና ብዙም ሰው እሱ መሆኑን እንዳላወቀ ለረጅም ጊዜ የነበረ እውነታ ነው። ከሰሞኑ ታዲያ በዚህ በሶሻል ሚዲያ በቲክታክ ላይ መጥቶ የተለያዩ ድርጊቶችን ሲያደርግ ተመልክተነዋል። ሙዚቃዎችን በተለይም ቀደም ሲል ስሟ በተደጋጋሚ ሲጠቀስ ከነበረው ፍቅር አዲስ ጋር የሷን አዲስ አልበም መለቀቅን ተመልክቶ ሙዚቃዎቹ ለሱ የተዘፈኑ ይመስል በተደጋጋሚ የሷን ሙዚቃ በፎቶ እያቀነባበረ እየለቀቀ ይገኛል ሲሉ ብዙዎች እየተናገሩ ይገኛል። እኛም ለማረጋገጥ የቻልነው ይህንኑ ነው። በእርግጥ ከሱ የመጣ ምንም ነገር የለም፣ የተናገረውም ነገር የለም። በሁለቱ ዙሪያ የሚናፈሰው ወሬም ከጥንት ጀምሮ የሚታወቅ ቢሆንም በሶሻል ሚዲያ ላይ በሁለቱም በኩል ግን ተበዳይም ይሁን በዳይ የተናገሩት ነገር የለም። ከዛ ይልቅ ብዙዎች በኮሜንት ላይ የሁለት ዘመን አራዳ እያሉት ፈታ እያሉ ይገኛሉ። አንዳንዶችም ድጋሜ ወደ ስራው ለመግባት ራሱን አነጋጋሪ ለማድረግ እየተጠቀመበት ነው እያሉም ይገኛሉ። እውነታው ግን ይሄንን ይመስላል። አድማጭ ተመልካቾቻችን ስለሰማችሁኝ ከልብ አመሰግናለሁ። መልካም ቆይታ